ይሄን የመሰለ ያማረ የብርቱካን ኬክ አብረን እናዘጋጅ። አያችሁ እንደዚህ ልስልስ ያለ ሶፍት የሆነ ብርቱካን ኬክ አብረን እናዘጋጅ። በእነዚህ ግብአቶች ቆንጆ ለቡና ቁርስ የሚሆን ኬክ አብረን እናዘጋጅ። ብርቱካን ኬክ ብርቱካናችን እንደዚህ እኩል ሁለት ቦታ ከፍለን እንጨምራለን። እዚህ ጋር የእንቁላሉን አስኳሉንና ውሃውን እንለያለን። 3 እንቁላል ነው የምጠቀመው። ከዛ እንቁላሉን ውሃውን አስኳሉን ከለየን በኋላ እኔ በዚህች ኩባያ አንድ ሱካር አድርጌ በመፍጨት ቢያንስ ከ4 እስከ 5 ደቂቃ ባለው መተዋለሁኝ ክሬሚ እስኪሆንልኝ ድረስ ማለት ነው። በዚህ መልኩ ክሬሚ ሆኖ ተዘጋጅቶልኛል። ከዛ ይሄን ወደ ጎን አድርገን ሌሎችን እናዘጋጃለን። ከዛ እዚህ ጋር ሌሎችን እናዘጋጅ። በዚህ በራሱ በኩባያው በራሱ ነው የምለካው። ግማሽ ኩባያ ዘይት። ከዛ በዚህች ኩባያ በራሷ ቀደም የጨመቅነው የብርቱካን ጭማቂ አንድ። ከዛ እዚህ ጋር ደግሞ ቅድም ያዘጋጀነው የብርቱካን ፍቅፋቂ ያለን ቢጫውን በኩል ብቻ ነው የምንፈቀፍቅ ማለት ቢጫውን ነገር ብቻ ነው ፈቅፈቀን የምንጨምረው ነጩ ሳይገባ ማለት ነው። ቢያንስ 1-2 ሾርባ ማንኪያ የሚያክል ብጨምርበት ምን ችግር የለውም። የተሻለ ቋንቋ ጣዕም ነው የሚሰጠው እንጂ ጥሩ ነው የሚያደርገው። ከዛ እነዚህን ደግሞ አንድ ላይ ነው። ከዛ እነዚህን እንደዚህ በደንብ ካቀላቀልናቸው በኋላ በዛው መጀመሪያ በለካነበት ኩባያ አንድ ኩባያ ከዛ ሌላኛውን እንደዚህ በጣም ሳንሞላ ማለት ነው ሳንሰፍረው አርገን ከዛ እነዚህን በደንብ እናቀላቅላቸዋለን። የእጅ ማምቻ ካላችሁ በእጅ ማምቻ ራሱ ማቀላቀል ትችላላችሁ። እኔ ስለሌለኝ ነው ማምቻውን እየተጠቀምኩኝ ያለሁት ማለት ነው። ከዛ እነዛን በደንብ ካቀላቀልን በኋላ ቀድሞ ያዘጋጀነውን ክሬም ከላይ እንጨምራለን። ማለት ክሬም ስላችሁ ሱካሩንና እንቁላሉን አስኳል ማለት ነው። ለመቅረጽ ቦታ በደንብ ብዙም ስለማይመች ነው የተሸፈንኩት መሰለኝ። ከዛ እዚህ ጋር እኔ አንድ ሾርባ ማንኪያ ብዙ ሳልሞላው ቤኪንግ ፓውደር አድርጋለሁ። ከዛ እናቀላቅላቸዋለን እነዚህንም አንድ ላይ ማለት ነው። ከዛ ይሄ እንደዚህ ቀጠን ያለ ሊጥ ሆኖልና ከዛ ከዚህ ልክ ትንሽዬ እኔ ቢያንስ 1-2 ወይም 3 የሾርባ ማንኪያ የሚያክል ሊጥ ነው የምወስደው። 3 አልበቃኝም 4 አድርጌዋለሁ። እናንተ እንደፍላጎታችሁ። እኔ ካካኦ ስለመጨመርበት ትንሽዬ የቀረ የብርቱካን ጭማቂ ነበረኝ እሱን አድርጌበታለሁ። ከዛ ትንሽዬ ካካኦ ፓውደር አድርጌበታለሁ። እናንተ ቾኮሌት ካላችሁ ቾኮሌት ራሱ አቅርጣችሁ መጠቀም ትችላላችሁ። እኔ በመሃል እንትን ለመጨመር ነው ይሄኛው ማለት ነው።
ለመቀላቀል እንዲመች። ከዛ እዚህ ጋር እንደዚህ መጋገሪያችን በደንብ ዘይት ቀብተን እኔ ከላይ ዱቄት አድርጌበታለሁ። ያዘጋጀነውን ሊጥ እንደዚህ እንጨምረዋለን ማለት ነው። አያችሁ እንደዚህ ቀጠን ያለ ሲሆን ቆንጆ ሆኖ ነው የሚወጣልን። ልስልስ ያለ ኬክ ይሆናል። ከዛ ይሄው ሊጣችንን እንደዚህ አድርገናል። ቅድም ያዘጋጀነውን የካካዋውን ሊጥ ደግሞ ከላይ አድርገን በደንብ እናደባልቀዋለን ወደ ስር እስኪገባልን ድረስ ማለት ነው። ይሄኛው በመሃል ሲኖረው ቆንጆ ስለሚሆን ነው። እናንተ ካልፈለጋችሁ እቺን መተው ትችላላችሁ፣ ግን የተሻለ ነው ይሄኛው ሲኖር። እኔ ይሄ እንደዚህ ወደ ውስጥ አርጋችሁ እንትን ታረጉታላችሁ። ሁሉም ቦታ የተዳረሰ ግማሹ ነጭ ግማሹ ደግሞ ካካዋ ይሆንልናል ማለት ነው። ይሄው እንደዚህ አድርገን ኦቨናችን ውስጥ እንከተዋለን። ኦቨናችንን ቀደም ብለን በ200 ዲግሪ እናሞቀዋለን ከታች ብቻ ማለት ነው። ከዛ ለ30 ደቂቃ እስከ ከ28 እስከ 30 ደቂቃ ባለው እንጨምረዋለን። ከዛ በኋላ ደግሞ ከላይ እያየን እናበስላለን ማለት ነው። ያው በስተመጨረሻም እንደዚህ ሆኖ ደርሶልናል። እንደዚህ አድርጋችሁ ወጋ አድርጋችሁ ታይታላችሁ። እኔ ለእናንተ ለማሳየት ነው እንጂ ትንሽ አውጥቼ አቀዝቅዣለሁ። ትንሽ አውጥታችሁ ካቀዘቀዛችሁት በኋላ እንገለብጠዋለን ማለት ነው። ትንሽ ቀዝቀዝ ካለላችሁ በኋላ ጎኑ ጎኑ በሆነ ነገር ምንድነው ይሄን መጋገሪያውን በማይጎዳው ነገር ማለት ነው፣ ብረት ባልሆነ ነገር ነካ ነካ ታረጉታላችሁ። ከዛ እንገለብጠዋለን። ይሄ ቸኮሌት ወደ ታች ወርዶበት ነው። እሺ ታያችሁት? ወላሂ በጣም ቆንጆ ልስልስ ያለ ኬክ ሆነልናል። ቆርሰን እንየው ደግሞ እንጀርበው። ቢስሚላህ። ከቡና ጋር ለማቅረብ እንግዳ ራሱ ቢኖርባችሁ ለልጆች በጣም ቆንጆ ነው። ሞክሩት፣ ትወዱታላችሁ። አያችሁ? ይሄ ግማሽ ኬክ ግማሽ ቸኮሌት ሆነልናል። ለነገራችሁ አልችልም ልስላሴው። በዛ ላይ ደግሞ ሽታውን ብታዩ የብርቱካኑ ሽታ ቤት ነው የሚያወድላችሁ። ይሄን ይመስላል። አብራችሁ ስለነበራችሁ አመሰግናለሁ።